21 ኪሎ ቀንሻለሁ። በጣም ትልቅ ቦርጭ ነው የነበረው። እኔ ማመን ራሱ አሁን ይከብደኛል። ማለትም ብዙ ለማጥፋት ሞክሬ ነበረ፣ አልተሳካልኝም። አሁን ግን በጣም ሳትስፋይ ነው። በቃ ሙሉጌታ ላሽተው እባላለሁ። ከሰበታ ሹፌር ነኝ፣ የመንግስት ሰራተኛ። እኔ ከ3 ወር በፊት የደሜ መጠን 140 በ95 ነበረ። 15 ቀን ወደዚህ በ3 ወር ውስጥ 120 በ80። ስኳር መጠኔ መጀመሪያ ያወቅኩት 168 ነበረ፣ አሁን 74። ምግብ በልቼ ደግሞ ላብራቶሪ ስታይ 95። እስኪ አሁን ውጤት ምን እንደሚል ወደፊት አሳይልን። ክብደት 104 ኪሎ ግራም ነበርኩኝ፣ አሁን 80 ነው። መድኃኒቱን ከጀመርኩኝ በአንድ ወር ውስጥ 13 ኪሎ ግራም ቀንሻለሁ። አሁን 3ኛ ወሬ ነው። አጠቃላይ ስንት ኪሎ ቀነስክ ማለት ነው? 21 ኪሎ ቀንሻለሁ። የምር እኮ አንተ አሁን ቦርጭ ነበረብህ ምናምን፣ ስፖርተኛ ነው የምትመስለው። ኧረ በጣም አሁን ይሄ ጭንቅላቴ ራሱ ትክክለኛ ሚዛን ላይ ነው ያለው። እኔ ለራሴም ማመን ይከብደኛል። አሁን የእግር ጉዞ ሳደርግ በጣም ኦኬ ነው። ድካም አይሰማኝም። ስፖርቴን ጠዋትና ማታ ኤክሰርሳይዝ አደርጋለሁ። ስንት ነገር ዘረርክ ማለት ነው? 3 ነገር። እሺ፣ ውፍረት፣ ደም ግፊት፣ ስኳር እና በቃ ብዙ ነገሮች ብቻ። መልካም እንግዲህ በርታ። እሺ፣ እንኳን ደስ ያለ። እንኳን አውሮ ደስ ያለ።